የምርጫ ቦርድ ስድስተኛውን ሀገራዊ ምርጫ አስመልክቶ አጠቃላይ ሂደቱንና የምርጫ ውጤቱን የገለጸበት ስነ ስርዓት ነበረ። ይህንን አስመልክቶ ከጠቅላይ ሚኒስትር ዶክተር አቢይ አህመድ የደረሰን የእንኳን ደስ አላችሁ መልእክት አለ። እሱን ነው በተከታይነት የምናቀርበው። የተከበራችሁ ኢትዮጵያውያንና ኢትዮጵያውያት ላለፈው ግማሽ ክፍለ ዘመናት በሀገራችን ህዝብ ዲሞክራሲያዊ በሆነ መንገድ በነጻ ፈቃዱ የመረጠው መንግስት እንዲኖረው ብዙ ሙከራዎች ሲደረጉ ቢቆዩም በተለያዩ ምክንያቶች ሲሰናከሉ ነበር። በሂደቱ አያሌ ተማሪዎችና ወጣቶች፣ ገበሬዎችና የቤት እመቤቶች፣ ምሁራንና መለዮ ለባሾች መላው የሀገራችን ህዝብ ከፍተኛ ዋጋ ከፍሏል። ካለፈ ልምዳችንና ባልተሳኩ ጉዞዎች ጠባሳ ሰበብ የአሁኑ ምርጫ ዲሞክራሲያዊነቱ ተጠብቆ ባይጠናቀቅስ በሚል ስጋት ያለፉትን ወራት እንደ ሀገር በፍርሃት ተወጥረን መክረማችን ሊካድ አይችልም። ኢትዮጵያን ግን ጨዋ ብቻ ሳይሆኑ አርቆ አሳቢ መሆናቸውንም ዛሬም አስመስክረዋል። የተሰጋውን ሳይሆን የሚፈልጉትን ማድረግ እንደሚችሉ በግብር አሳይተዋል። ዝናብና ፀሐይ ሳይገደባቸው በረጃጅም ሰልፎች ሳይሰለቹ እስከ እኩለ ሌሊት ታግሰው ፍላጎቶቻቸውን በካርዳቸው ገልጿል። እንደኛ እምነትም በዚህ ምርጫ አሸናፊ የሆነው ህዝባችን ነው። ከህዝባችን በመቀጠል በብዙ ውስንነቶች ውስጥ አልፈው በዲሞክራሲና በህዝብ ድምጽ ላይ ባላቸው ጽኑ እምነት ሐሳብና ፖሊሲያቸውን ለህዝብ አቅርበው ብርቱ ውድድር ያደረጉ ተፎካካሪ ፓርቲዎች የዲሞክራሲያዊ ሂደቱ ድል አድራጊዎች ናቸው። ይህንን ምርጫ ልዩና ታሪካዊ የሚያደርጉት ብዙ ጉዳዮች አሉ። በታሪካችን ለመጀመሪያ ጊዜ ከተጽዕኖዎች በተላቀቀ የምርጫ ቦርድ ዳኝነት ያደረግነው ምርጫ መሆኑ አንደኛው ነው። የምርጫ ቦርድ ዳኝነት እንዲሳካ ደግሞ ቁጥራቸው የበዙ የግልና የመንግስት ሚዲያዎች፣ የሲቪል ተቋማት፣ የሰብአዊ መብት ኮሚሽን፣ ፍርድ ቤቶችና ሌሎች ተቋማት በግልጽ የተከታተሉት መሆኑ ሂደቱን ከመቼውም ጊዜ በላይ ተአማኒና ዲሞክራሲያዊነቱ የጠበቀ ምርጫ ያደርገዋል። ምርጫው ዲሞክራሲን የመትከል ግባችንን አንድ እርምጃ ያስኬደ በመሆኑ ፓርቲያችን ከምንም በላይ ቀዳሚ ድሉ አድርጎ ይቆጥረዋል። በታሪካዊው ምርጫ ተሳታፊ መሆን በራሱ የሚፈጥረው ደስታ እንዳለ ሆኖ ፓርቲያችን በህዝብ ይሁንታ አግኝቶ ሀገር ለማስተዳደር መመረጡ አስደስቶናል። በውጤቱም ከአሸናፊነት ይልቅ ኃላፊነት፣ ከድል አድራጊነት ይልቅ ታላቅ የሆነ ሀገራዊ አደራ እንዲያድርብን አድርጎናል። መንግስት የሚመሰረተው በህዝብ በተመረጡ ፓርቲዎች ቢሆንም ሀገርን መምራትና ማስተዳደር ግን ለተመረጡ ፓርቲዎችና መሪዎች ብቻ የሚተው አይደለም። ተፎካካሪ ፓርቲዎችና መሪዎቻቸው እስከሚቀጥለው ምርጫ በመንግስት አስተዳደርና ህዝብን በማገልገል ሂደት ውስጥ ሚናቸው ሰፊ ሊሆን እንደሚገባ ለማስታወስ እወዳለሁ። በቀጣይ ወራት ብልጽግና በሚመሰረተው መንግስት ውስጥ በአስፈጻሚው አካልም ሆነ በፍርድ ቤቶች በሌሎችም የፌዴራል የክልል ተቋማት ላይ ንቁ ተሳትፎ እንዲኖራቸው በዘንድሮ ምርጫ በኃላፊነትና በብቃት የተወዳደሩ የህዝብ አለኝቶችን ከዚህ በፊት ካደረግነው በእጅጉ ከፍ ባለና አወንታዊ ለውጥ በሚፈጥር መልኩ እንደምናካትታቸው ለመግለጽ እወዳለሁ። በተጨማሪም እስከሚቀጥለው ምርጫ የበለጠ ተጠናክረውና ተቋማዊ አቅማቸው ደርጅቶ ብርቱ ተወዳዳሪ እንዲሆኑ አስፈላጊው ድጋፍ ሁሉ ከማድረግ ወደ ኋላ አንልም። በዚህ ምርጫ የፈጠርነው አሸናፊና ተሸናፊን ሳይሆን ጠያቂና ተጠያቂ ያለበት የዲሞክራሲ ስርዓትን ነው። በዚህ ደግሞ ያሸነፉት በምርጫው የተሳተፉት ሁሉም አካላት ናቸው። ውድ የኢትዮጵያ ልጆች በምርጫ ካርዳችሁ ስትመርጡን በእቅድና በፖሊሲ የያዝናቸውን የብልጽግና ግቦች እንድናሳካ የድፍረትና የጥንካሬ ስንቅ እንደሚያቀብለን ሁሉ እኛና እናንተን ያስተሳሰረው ቃል ኪዳን ተጠብቆ እንዲቆይ ነገሮች አልጋ ባልጋ እንደማይሆኑ እንገነዘባለን። ቢሆንም ግን ከመቼውም ጊዜ በላይ ትከሻችንን አስፍተን ኢትዮጵያን ከሚወዱ አካላት ጋር ሁሉ በትብብር አቅማችንን አሟጠን ለመስራት ቆርጠን እንደተነሳን ሳበስራችሁ ደስ እያለኝ ነው። በቀጣይ ዓመታት ሀገራችን በእውነትም በልጆቿ ጥረት ታፍራና ተከብራ ከፍ የምትልበት ዘመን ይሆናል። ይህ እንዲሳካ የሐሳብና የሞራል ስንቅ እንደምታቀብሉን፣ መንገድ ስንስት እንደምትመልሱን፣ ስናጠፋም እንደምታርሙን ተስፋ በማድረግ ነው። በሀገራችን ሁለንተናዊ ብልጽግና እውን እንዲሆን በቀጣዩ 5 ዓመት ፈርጠራጊ እንሆናለን የምንለው በዙሪያችን ባሉና ብልጽግና በሚቀላጠፍባቸው 4 ማዕዘኖች መሃል ቆመን ነው።
የመጀመሪያው ማዕዘናችን የመሰረተ ልማት ግንባታ ሲሆን ሀገራችን እንድትበለጽግ በኢኮኖሚም ሆነ በማህበራዊና ፖለቲካዊ ዘርፎች ዘላቂ መሰረት የሚሆኑ በፍጥነት የሚጠናቀቁ ጥራታቸው የተጠበቁ ከብክነት ነፃ የሆኑና የምንፈጥራቸውን ተቋማት መሸከም የሚችሉ ትውልድ ተሻጋሪ መሰረተ ልማቶችን መገንባታችንንም እንቀጥላለን። ጥቂትም ቢሆኑ ባለፉት 3 ዓመታት አመርቂ ስራዎችን ለመሰራታቸው ምስክሮቹ እናንተው ናችሁ። ትውልድ ተሻጋሪ መሰረተ ልማቶችን መገንባታችንን እንቀጥላለን። ሁለተኛው ማዕዘናችን የተቋማት ግንባታ ሲሆን የጥቂት ግለሰቦችና ነጠላ ተቋማት ላይ ከማተኮር ባለፈ ሀገራችንን በጽኑ መሰረት ላይ የሚያቆሙ ጠንካራ ተቋማት ያስፈልጉናል። ዘመን ተሻጋሪ ስርዓት ለማጽናት የሚያስችሉ ገለልተኛና ሁሉንም ኢትዮጵያዊ ዜጋ የሚያገለግሉ ተቋማትን መገንባት ላይም ትኩረት ይደረጋል። ይሄ ማዕቀፍ ከፌዴራል እስከ ክልል የሚገኙ ተቋማትን የሚያካትት ይሆናል። በሶስተኛ ደረጃ እንደ ሀገር የሚያስተሳስሩንን የጋራ አመለካከቶችና የጋራ ትርክቶች ላይ ትኩረት ሰጥተን ልንሰራባቸው ይገባል። እርስ በርስ የሚቀራረኑና የሚጠፋፉ ትርክቶች ምን ያህል ለጠላቶቻችን ተመቻችቷቸው እኛ ደካማ እንዳደረገን ያሳለፍናቸው ዓመታት ሕያው ምስክር ናቸው። ስለዚህ ክፍተቶቻችንን በሚደፍን መልኩ ብቻ ሳይሆን እንደ ሀገር አጠንክረው በሚያቆሙን እሴቶች ላይ የተመሰረተ ገዢና ሁላችንንም አሸናፊ የሚያደርግ ትርክት ለመገንባት ጠንክረን እንሰራለን። በአራተኛ ደረጃ የሞራል ልዕልናና ግብረገባዊነት ተመጣጣኝ ትኩረት አግኝተው እስካልተሰራባቸው ድረስ በሀገራችን ኃላፊነት የሚሰማቸው ዜጎች ቁጥር እየቀነሰ በተቃራኒው ኢሞራላዊ ድርጊቶች እየተስፋፉ እንዲመጡ በር ይከፍታል። ይህንን ችግር የመቅረፍ ኃላፊነት መንግስትና መንግስታዊ ያልሆኑ ተቋማት ላይ ብቻ የሚጣል ሳይሆን ከግልና ከቤተሰብ ጀምሮ የሚሰራ ስራ ነው። ሁሉም አካላት ተረባርበው ሀገርና ትውልዱን እያቆሸሹ ያሉ መጥፎ ተግባራትን ጠርጎ ሊጥሏቸው ይገባል። በቀጣይ ዓመታት በሞራል ንጽህና የተገነቡ ተቋማትንና መሪዎችን አንጥረን የምናወጣበት እንዲሆን ተስፋ አደርጋለሁ። ውድ የሀገሬ ዜጎች ባለፉት 3 ዓመታት በከፍተኛ ጥንቃቄ ቀረጽነው የሀገር በቀል ኢኮኖሚ ማሻሻያ ለተግባራዊነቱ በጋራ ከተጋን ያለ ጥርጥር ቀጣዮቹ ዓመታት ለሀገራችን ብልጽግና እንደ ወሳኝ የመታጠፊያ ኩርባ ይሆናል። እምቅ አቅሞቻችን ምንድናቸው? ምን አይነት የመበልጸግ ዕድል እጃችን ላይ አለ? ምን ብናደርግ ኢኮኖሚያችን መዋቅራዊ ለውጥ ያመጣል? የሚሉትን በሚገባ ፈትሸን ያረቀቅነው እቅድ ነው። በሀገራችን ምርትና ምርታማነትን ማሳደግ ለነገ የማይባል ጉዳይ ነው። በፍጥነት የምግብ ፍላጎታችንን በማሟላት ለአንዴና ለመጨረሻ ጊዜ ከውጪ የምግብ ድጎማ መላቀቅ አለብን። ምግብ ለእኛ ቅንጦት መሆን አይገባውም። ጠግቦ መብላት ቅንጦት የሆነበት ህዝባችንን መርጦ መብላት እንዲጀምር ለማድረግ ቆርጠን መነሳት አለብን። በብዝሃ እጽዋትና በብዝሃ እንስሳት የምትታወቅ ሀገራችን የእንስሳት ተዋጽኦና ፍራፍሬዎች ለገበታችን ከቅንጦትነት ወደ አዘቦትነት መለወጥ አለባቸው። ዶሮና እንቁላል ወተትና ቅቤ ተርፎን ለገበያ የምናቀርባቸው እንጂ ለዓመት ባላይተናቸው የሚሰወሩ የሩቅ እንግዳ መሆናቸው ሊያከትም ይገባል። እዚህ ጋር አንድ መታወቅ ያለበት ሀቅ አለ። መንግስትና ህዝብ እጅና ጓንት ሆነው እስካልሰሩ ድረስ ህልማቸው ይሳካል ማለት ዘበት ነው። በቀጣይ 5 ዓመታት ተረባርበን በተለይም በግብርናው ዘርፍ ምርታማነትን ለማሳደግ ጠንክረን መስራት አለብን። ከዚህ ቀደም ጀምረናቸው ውጤት እያመጡ ያሉ ተግባራት አሉ። የበጋ ሰብሎችና ፍራፍሬዎች ላይ ለውጥ ለማምጣት ከተጀመሩ አነስተኛ መስኖች ባለፈ ዝናብ አጠርነት ለመዋጋት በቴክኖሎጂ አማካኝነት ደመናን ወደ ዝናብ የመቀየር ልምዳችን እያደገ ይገኛል። በቅርቡም ምርትን የሚያሳድጉ ቴክኖሎጂዎችን ተጠቅመን ችግሮቻችንን ወደ እድል መቀየር ጀምረናል። አየር ንብረታችንን የሚያስተካክለውና የብዝሃ እጽዋትና የብዝሃ እንስሳት ሀብታችንን በእጅጉ ያሳድጋል ተብሎ ተስፋ የተጣለበት የአረንጓዴ አሻራ መርሃ ግብራችን እንዲሁ ተጠቃሽ ነው። በቁጥር ግንባር ቀደም ያደረጉን የቀንድ ከብቶቻችን ከመቀንጨር ወጥተው ምርታማ እንዲሆኑ ያደርጋል። ወደ የጎረቤት ሀገር የሸሹ የዱር አራዊትም ተመልሰው ከታሪካዊና ባህላዊ መስህቦች ጋር የተዋደደ ተፈጥሯዊ መስህብ በመሆን የቱሪስት ፍሰትን እንዲጨምርና ኢኮኖሚያችን መስፈንጠር እንዲችል መደላድል ይሆናል ብዬ አምናለሁ። የሀገራችን ህዝቦች ሆይ ባለፉት ጥቂት ዓመታት
ትኩረታችንን ሰቀዘው ከያዙት ጉዳዮች መካከል ሌላኛው የህዳሴ ግድብን የተመለከተ ጉዳይ ነው። የዲሞክራሲ ጥያቄ አንድ ምዕራፍ ለማሳደግ የምርጫ መሳካት ወሳኝ እንደነበረ ሁሉ የኤሌክትሪክ ኃይል አቅርቦት ችግራችንን ለመቅረፍና ለዘርፈ ብዙ ኢኮኖሚያዊ እንቅስቃሴዎች መቀላጠፍ ጉልህ አስተዋጽኦ ከሚያበረክቱ ፕሮጀክቶቻችን መካከል አንዱና ወሳኙ የህዳሴው ግድብ ግንባታችን እንደሆነ ይታወቃል። የህዳሴ ግድብ አጀንዳ ለኛ ለኢትዮጵያውያን ከግድብም ከኤሌክትሪክ ኃይል ማመንጨትም በላይ ነው። ከኢኮኖሚያዊ ፋይዳው ባለፈ ዳግም የመነሳታችን ተምሳሌት ነው። በራስ አቅም የመቆም በራስ ፍላጎት የመመራት የሉዓላዊነታችን ምልክት የሀገራዊ አንድነታችን ገመድ ነው። በህዳሴ ጉዳይ ብዙ አይተናል፣ ብዙ ተፈትነንበታል። በራሳችን አቅም መቆማችን የሚያስደነግጣቸው፣ በፍላጎታችን መመራት መጀመራችን የሚቆጫቸው ብዙ ጋሬጣዎችን ሲጥሉብን ነበር። ሚስማር አናቱን ሲመቱት ይበልጥ ይጠብቃል እንዲሉ ሆኖ በአባይ ጉዳይ በገፉን ቁጥር እየቆምን በተጫኑን ቁጥር እየበረታን ባዋከቡን ቁጥር ይበልጥ እየጸናን አሁን የደረስንበት ቦታ ላይ ቆመናል። በቅርቡ ሁለተኛውን ዙር የውሃ ሙሌት አድርገን በምርጫ ስኬት የተደሰትነውን ያህል በህዳሴያችንም ሐሴት እንደምናደርግ አልጠራጠርም። በህዳሴ ግድብ ላይ ፍትሃዊ ተጠቃሚነታችን እንዲጠበቅልን እንጂ መቼም ቢሆን ሌሎች ሀገራትን የመጉዳት ፍላጎት ኖሮን አያውቅም። አሁንም ለታችኛው ተፋሰስ ሀገራት ደግመን ማረጋገጥ የምንፈልገው ሀቅ የአባይ ወንዝ እንደሚያስተሳስራቸው ወንድም ህዝቦች በእናንተ ላይም ምንም አይነት አሉታዊ ተጽዕኖ የመፍጠር ፍላጎት የለንም። ዛሬም ሆነ ወደፊት በጋራ ተጠቃሚነት ዙሪያ ለመመካከር በራችን ክፍት ነው። እኛም ሆነ እናንተን ነጥሎ ተጎጂ ወይም ተጠቃሚ በሚያደርጉ አካሄዶች ላይ እንድንሳተፍ ኢትዮጵያዊ ማንነታችን አይፈቅድም። ከጎረቤት ሀገራት ጋር ያለንም ዲፕሎማሲያዊ ግንኙነት ከዚህ ኢትዮጵያዊ ማንነታችን የሚቀዳ ነው። በጋራ ተጠቃሚነት ዙሪያ ለመስራት ሁሌም ዝግጁዎች ነን። የአፍሪካ ቀንድ ቀጠና ሰላሙ እንዲጠበቅ፣ የጋራ ኢኮኖሚያዊና ፖለቲካዊ ማህበረሰብ እንዲፈጠር በትብብርና በመግባባት እንድናድግ ኢትዮጵያ ትፈልጋለች፣ ጥሪም ታቀርባለች። የተከበራችሁ ተፎካካሪ ፓርቲዎች የሀገራችን መጻኢ ጊዜ ብሩህ ለማድረግ በተገቢው መወጣት ከሚገቡት የቤት ስራዎች መካከል አንዱና ዋነኛው ፖለቲካዊ ጉዳዮቻችንን በሰለጠነ መንገድ መምራት ነው። ከላይ በመግቢያ እንደገለጽኩት ይህ ኃላፊነት በመንግስትና በተመረጠው ፓርቲ ላይ ብቻ የሚጣል አይደለም። አንድ አካል ልስራው ብሎ ቢነሳ እንኳን በአግባቡ የሚወጣው ጉዳይ እንዳልሆነ በተደጋጋሚ አይተናል። እንኳንስ የሰለጠነ የፖለቲካ ስርዓት መገንባትን የሚያህል ነገር ይቅርና አንድ ዙር ምርጫን ዲሞክራሲያዊ አድርጎ ለማጠናቀቅ ብዙ አካላት መረባረብ እንዳለባቸው ካለፍናቸው ምርጫዎች በሚገባ ተረድተናል። የዘንድሮንም ምርጫ ካለናንተ ድጋፍና ትብብር ፍትሃዊና ዲሞክራሲያዊ በሆነ መንገድ ማከናወን ባልተቻለ ነበር። በቀጣይ አመታትም የዲሞክራሲያዊ ስርዓት ግንባታ ሂደታችን መሬት እንዲረግጥ የተለመደ ትብብራችሁና በየምዕራፉ ያላሰለሰ ድጋፋችሁ እንደሚያሻን ከወዲሁ ለመግለጽ ወዳለሁ። በሀገራችን የብልጽግና ጉዞ ውስጥ የሚኖራችሁ ድርሻም ወሳኝ እንደሆነ እናምናለን። የፖለቲካ ልዩነቶቻችን እንዳሉ ሆነው ለሀገርና ለህዝባችን በሚጠቅሙ ማናቸውም የፖለቲካና ኢኮኖሚ አጀንዳዎች ላይ ከናንተ ጋር በመግባባት ለመስራት ዝግጆች ነን። ምርጫውን ስኬታማ ያደረጋችሁ ውድ ተቋማት አመራሮችና ሰራተኞች፣ የምርጫ የተሳካ እንዲሆን የምርጫ ቦርድ አመራሮችና ሰራተኞች እንዲሁም የምርጫ አስፈጻሚዎችና ታዛቢዎች ሁሉ ከደም መስዋዕትነት በመለስ ያለ ከፍተኛ ዋጋ ከፍላችኋል። ከግራ ከቀኝ የሚመጡትን ጫናዎች ተቋቁማችሁ በውጣ ውረድ ሳትበገሩ ለሀገራችን የማይደበዝዝ የዲሞክራሲ አሻራ አትማችኋል። በዚህም ታሪክ ስማችሁን አድምቆ ይጽፈዋል። የጸጥታ አካላት ምርጫው ሰላማዊ እንዲሆን ጉልህ ሚናን ተጫውታችኋል። እናንተ እንቅልፍ አጥታችሁ ስጋቶቻችን ሁሉ እንደ ጉም እንዲተኑ ስላደረጋችሁ ክብር ይገባችኋል። በተመሳሳይ ፈጣንና ሚዛናዊ መረጃን ወደ ህዝቡ በማድረስ በኩል የግልና የመንግስት ሚዲያዎች እንዲሁም በአጭር የጽሁፍ መልእክት ስርጭት በኩል የኢትዮጵያ ቴሌኮም